ምን አገረም ስራቲን ውጣ ከብጅ ውጡልኝ ስለት አነሳ ማለት ነው የዛን ቀን ከዛ በቃ ስጮህ ዘላ ጎረቤቱ ምናምን ገባች ከዛ በሷ ምክንያት ነው የተረፍኩት ማለት ነው ስለት አንስቶ ሊያ አንተ አውሪ ተረጋጋ ልቀቀኝ ምን ይመጣሽ አንቺ ነሽ ለካለ ከዝለክ ይበቃል አንተ ውሻ አውሪ አንቺ ነሽ ልቀቀኝ እንደመታው ልቀቀኝ ተረጋጋ አንተ ውሻ አረ ችግር የለውም እነሳለሁ ሄዳለሁ እንዴ ለዚህ ነገርም እንዴት ይሆናል ያረጋውን ነገር ለምታዩቱን ስለዚህ መቀጣት አለበት ስለዚህ ነገር ደግሞ ግዴታ መሄድ አለብኝ ሄዳለሁ ወጥሮች ሀገሬን ባገለገልኩኝ እንዴ ነው ሀገር የምታገለግለው ይሄ ነው የሚገባኝ ለኔ እንዴ ነው ሀገር የምታገለግለው እና እንዴት ላገልግል ገንዘብ ስጠኝ በቃ እንደውም ገንዘቤን እንፈልጋለሁ ያንቺን ገንዘቤን ነው የምፈልገው ገባ አይደለ አልሰጥሽም አላቅሽም ሲጀመር ማነሽ አንቺ ማነሽ አንቺ እስካሁን ተደብቄ ነበር እሱን ፈርቼ ነበር ሸሽቼ ነበር ከዚህ በኋላ ግን አብረን እሱን በህግ እንዲቀጣ እናደርገዋለን እሺ አይዞሽ በርቺ ምንድነው ገንዘብ የምትለኝ እና ምንድነው የፈለከው ምንድነው ገንዘብ የምትለኝ እና ለማስረጃ እንዴ ነው የምከሰኝ አንተ በማስረጃ ነው ከቤቴ ያገኘዋት ልጅ ነች እቺ ልጅ ዘይት የደፋባት ከቤቴ ያገኘዋት ልጅ ነች እቺንም ይመታሽ ነበር ማለት ነው አዎ ይመታኛል ማለት በሰበብ ባስባቡ የሆነ እንትን ካገኘ የሆነ ሰበብ ካገኘ በጣም መጥፎ ስድብ ነው የሚሳደበው በጣም ማለት ለጆሮ በቃ ለመስማቱ ለሚዘገነን አይነት ስድብ ይሳደባል ከዛም በተጨማሪ ደግሞ ይማት ማለት ጭራሽ ደግሞ ከሱን ብሶ እንደዚህ ሊገረገር ምናምን አይገባው በጥፋቱ ማመን ነው ያለበት አይደል ጭራሽ አንገቱን መድፋት ሲገባው እንደዚህ ምናምን መሆኑ አስፈላጊ አይደለም እንደነገርኩ የድሮ ፍቅረኛው ነኝ እና ያው የድሮ ፍቅረኛው ደውን እንጂ ያውን ድረስ ይረብሸኛል በጣም መጥፎ ሰው ነው ትንሽ ልታገሰው በቃ ካውን ይለወጣል በጣም ብዙ ነገር አድርጌያለሁ ማለት ጀርባዬ ሁላ ጠባሳ ሆኖ መቶኝ ምናምን ሰው እንዳያየው ቤተሰብ ምናምን እንዳያየው እንደገና እየሸፈንኩ ታችን አንድ ላይ እሱ በህግ እንዲቀጣ ማድረግ የምንችል ከሆነ እኔ ደስ ይለኛል ምክንያቱም ከዚህ በኋላም ደግሞ እኛ ብንተው ልጅቷ እንደዚህ አርጋለች እኔም እንደዚህ አርጎኛል ብለን የምናልፈው ነገር ከሆነ ነገም ደግሞ ሶስተኛ ሰው እንደማያጠቃ በምንም እርግጠኛ አይደለም ማለት በቃ ባገኘኝ ቁጥር የሆነ ሰበብ ፈልጎ በፍቅር ከምናሳልፈው ጊዜ ይልቅ የሚመታኝ የሚሰድበኝ ምናምን ጊዜ ይበልጣል ማለት ነው ምን አደረኩሽ ተናገራ አንቺ እኮ ገንዘቤን እንዲኮ ነው ጭራሽ እንደ ጭራሽ እኔ እናንተን ገንዘብ አልበሽኝ ይልሽው እኮ ማለት ጭራሽ እኔ እናንተን ገንዘብ ያለብኩ ወይ በመጠጥ ኃይል ምናምን ነው ወይስ ኖርማሊ አብራችሁ እንትን ይያላችሁም እነዚህ ያን ነገሮች ይፈጠራሉ አይ ማለት ሲጠጣ ይብስበታል በቃ የሚያረጋውን አያውቅም እንዳብሾ ምናምን አለበት ሲጠጣም ስለት ይዞ ነበር ቃሊው ጋር ነበር ይዛን ሰዓት ማለት ነው ወይ ደግሞ አካሊ ጋር የሆነ ነገር ሊያደርስ ነበር በቃ ከቁጥጥር ውጭ ነው ማለት ነው የሚሆነው እንትን ሲል ጭራሽ የሰውነት ባህሪ ማያሳይም ከምን በማግ ስላለብን ማስረጃማ አለኝ በቤት ሰራተኛነት የቀጠርካትን ሴት ደፍረ አስረግዘ በምን ታውቃለህ እንደቀጠርኳት ማስረጃ አለ ኦኬ ሲመታኝ ምናምን ቤቱ ሂጄ ምናምን ላስረዳው ስል ምናምን ሲመታኝ ምናምን ጎረቤቶቹ ይወጣሉ ምናምን ነገር ከዛ ሰውላ በቃ ተሰብስቦ ምናምን ነው የሚያስታርቀን ምናምን በሰውላ እርዳታ ነው የምወጣው ከቤት ማለት ነው ይሄን ያህል ሆኖ ማለት ነው ዛሬ ነው በቃ ለህግ ነው የምናቀርበው ምንም እንትን እንዳትይ በጣም ከባድ ነው እንደዚህ ደግሞ ባካል ምናምን ስታስተው በጣም ነው የሚከብድ ይዘገናል በጣም ዘግናኝ ነው በቃ ጨካኝ ሰው ለሰው ምንም ነገር የማይራራው በተለይ ደግሞ ለሴት ልጅ ማለት ነው ምንም የማይራራ ሰው ነው ማነሽ ይኸውልህ አንዴ እየተደማመጥን እናርገው እሺ ቆይ አባ አንዴ ላውራት አንዴ ማነሽ አንቺ ማን ታውቂኛለሽ እየሰማኸኝ ነው ምን አገረም ስራቲን ውጣ ከብጅ ውጡልኝ ሰላም ጤና ይስጥልኝ ወደ ተመልካቾቻችን እንዴት ናችሁ ሰላም ጤና ፍቅር ሁሌም የምመኝላችሁ አዘጋጅና አቅራቢያችሁ እኔ ሳምሶን ተካነኝ ይህ ዘብቲዩብ ነው ሁሌም ወዳችሁ ስለምትከታተሉን ከልብ ያመሰግንኳችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ እንግዲህ ባለፈው ሳምንት እንደተከታተላችሁት ፕሮግራማችን በመጥፎ ሁኔታ እንግዲህ አንደኛው ባለ ታሪካችን ሽጉጥ መማዘዝ ደረጃ ደርሰን ነበረ ግን ሁሉም ነገር በጊዜውና በሰዓቱ ሰዎች ደርሰው ፖሊስ ደርሰው ሰላም ወርዶ በሰላም ሁሉ ነገር ለመጨረስ ሞክረናል እንግዲህ ውድ ተመልካቾቼ ዛሬ እጅግ ጊዜ የማይሰጥ ቦታ ሁኔታ ላይ ነው ያለሁት
የአርቲስቱ የቀድሞ ፍቅረኛ ደውላልኝ ብዙ ነገር ነው አብረን ያወራ ነው። እሷም ላይ እንዴት ጥቃት ሲያደርስባት እንደነበረና በተለያየ ሁኔታ እሷ ላይም ጉዳት እንዳደረሰባትና በዚች ልጅ ቪዲዮ ባለፈው ቪዲዮ እናንተ እንዳያችሁት እሷም እንደተመለከተችው እና በጣም እጅግ በጣም እንዳዘነች ልቧን እንደነካት ነግራን ነበረ በቪዲዮ። እኛም እንግዲህ ለአንዳንድ ነገሮች እሷን በማማከርና በምስክርነት ሆና እንድትረዳን ጠርተናት እሷን ልናናግራት ወደዛ እየሄድን ያለንበት ሁኔታ ነው ያለው። ምንም ፋታ የሚሰጥ ጉዳይ አይደለም ይሄ ነገርና የእሷ ሁኔታ በጣም አሳሳቢ ነው። እኛም ባለው ሁኔታ ቅድሚያ ሰጥተን የሷን ሁኔታ እንትን እያስተካከልን ያለንበት ሁኔታ ነው ያለው። እሱንም ለህግ ለማቅረብና ክትትል እያደረጉ ነው ባልደረቦቻችን የሚገኙት። እንግዲህ ይሄን ቪዲዮ እስከ መጨረሻ ድረስ ከተከታተላችሁ እኔ ከኢንትሮ ከመግባቴ በፊት የነበሩ የተቀነጨቡ ቪዲዮዎችን ሙሉ ለሙሉ በዚህ ፕሮግራም የምታገኙ ይሆናል። ሁሉንም እንድትከታተሉ እየጋበዝኩኝ ሁላችሁም ሼር ኮሜንት ላይክ እያደረጋችሁ እንዲሁም ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻ ድረስ ፕሮግራማችንን እንድትከታተሉ ጋብዛችኋለሁ። እጅግ አመሰግናለሁ። እኔ ሳምሶን ተካ ነኝ። ይህ ዘብቲዩብ ነው። አብራችሁን ቆዩ። ስለዚህ ውጣልኝ አንቺ ሙጪልኝ ሞታል እሷን ውጣልኝ ሲጀምር ይወጣ ምንድነው የምትለው? ውጣልኝ እሷን እንዳትነካት ነገር ምግብ እየሰራው ነበረ። እንዴት እንደዚህ ታደርጊያለሽ ብሎ ዘይቱን ለማንም እንዳትናገር ያላልኩሽም እንዴት እንደዚህ ታወርጅኛለሽ ብሎ በቃ ለመጨረሻ ላይ የነበረ ዘይት ይደፋብኝ። አርቲስቶቻችን ሰፊ ጊዜያቸውን በሱስ ነው የሚያሳልፉት። እንዲህ አይነት ነገሮች እንሰማለን እና የሱ ባህሪስ እንዴት ነው? ደፈረኝ። ከዛም አረገዝኩኝና በጣም ያሰቃየኝ ጀመር። ማርገዜን ካወቀ በኋላ ወሬው እንዳይሰማ ነው። በጣም ፍራቻ ስለነበረበት ትናገራለች ብሎም ስላሰበ በቃ ከቤትም እንደወጣ ይፈቅድልኝ ነበርኩኝ። ከቤቱ ትልቅና ታናናሾችንም እኔ ባለፍኩበት መንገድ እንዲያልፉ ስለማልፈልግ የተሻለ ህይወት መስጠት ትምህርቴን አቋርጬ ወደ አዲስ አበባ መጣሁ። ጠዋት ላይ ወደ ስራ በሚወጣበት ጊዜ ማርገዜን ነግሬው ነበረ እና ከግድግዳ ጋር ጋጭቶኝ ተሳድቦ ደብድቦኝ ምናምን ነበር የወጣው። ዞላዬ በጣም ሊዲያ የምታሳዝኝ ልጅ ነች እና መጀመሪያ እኔ ጋር ስትመጣ በጣም እኔ ራሱ ስሜቴን መቆጣጠር አልቻልኩም ነበር እና በጣም ለሰው የሚዘግንን ሁኔታ ነው ይህንን ከጅምሩ እስከ መጨረሻ ድረስ የተደረገባት ነገርና በጣም የምታሳዝን ልጅ ነች። ባህሪው ያው መጀመሪያ ላይ እኔን አይናገረኝም ነበር። ጓደኞቹ ቤት ይመጣሉ፣ ይቅማሉ፣ ያጨሳሉ። ለምን ነው ማነካት? ታውቃታለህ? አውቃታለሁ። ሁሉም ነገር በካሜራ ተይዟል። ምንድነው በካሜራ የተያዘው? እሺ ተረጋጋና ቁጭ ብለን እናወራ። እሺ እኔን መብት አክብርልኝ። ደግሞ በቤት ይመጣው የሰው መብት እየነካ ሲጀምር ያንተ መብት ነው። አንቺ ግቢ ተረጋጋ። ሙሉ እንትኑ ይሄ የፊት ገጽታዋን አበላሽቷል። በዛ ላይ ልጅ ጽንስ በወዷ ተሸክማ ነው ያለችው እና ፊቷ ላይ በደረሰባት ጉዳት ምክንያት አሁንም ሙሉ በሙሉ ስላልዳነ ፊቷ ተሸፍኖ ነው ያለው። እንደው እና እስከ ትንሽ ጊዜ ከሱ ቤት በምሰራበት ጊዜ ግንኙነታችን ያሰሪና የሰራተኛ ነበር። እዛ ነው የሚሰራው እና አዳርም ይሰራል። ብዙ ጊዜ ቤት አይገባም ምናምን። የገባው ጊዜ በቃ ሰላም ነበረ ለአንድ ወር አካባቢ። ታረጋለሽ እንዴት ትናገሪያለሽ እየወጣሽ ወደባባይ ቢሆን እንደዚህ ነገር እና በጣም ጥቃት አድርሶብኛል። ይሄ ነው የሚባል አይደለም። አባቴ እንጨት እየፈለጠ ሰው ቤት ብዙ ነገር የሰው አይን እያየ ነበር የሚያስተዳድረንና እንደዚህ ከሆንሽ በኋላስ ወደ ህግ መሄዱን ለምንድን ነው ያልደፈርሽው? አይ ቤት ውስጥ ቆልፎብኝ ነው የምሄደው። የደረሰብኝ በደል ፊቴ ለጉዳት ከመድረሱ የበለጠ ደግሞ በማሳይ ውስጥ ልጅ አለ። ከባድ ነው ስሜቱ። ጊዜ ደግሞ ቤት በቃ ነው የሚያሰቃየኝ። በጣም ብዙ በደል ነው የሚያደርስብኝ። ይሳደበኛል። በጣም ብዙ ያልሆነ ነገር ነው የሚያደርስብኝ። ምንድን ነው ስራው የሚለውን እስቲ ንገሪኝ። ፊልም ስራ ነው የሚሰራው። ተከታታይ ድራማዎች ላይ ይሰራል። ተዋናይ ነው። እሱ ልክ ነው። ግን ያው ቤተሰቦች የሚያው ጭንቀት ላይ ጭንቀት ነው የሚሆንባቸውና እነሱ እንዲያውቁ አልፈልግም።
እሺ እንግዲህ ወደ ተመልካቾቻችን ያለፈውን ቪዲዮ ተመልክታ የቀድሞ የአርቲስቱ ፍቅረኛ በጣም እጅግ በጣም ልቧ ተነክቶ አጠገባችን ከኛ ጋር ትገኛለች። ባለው ነገር ላይ በጣም ልጅቷ ላይ የደረሰው ነገር በጣም ስላሳዘናት ከጎና ሆና በእያንዳንዱ እንትን ላይ ምስክርነት ሰጥታ እሱ ላይም ያለውን ነገር እንትን ለማለት ከጎናችን ትገኛለች። ስላለው ነገር ያላቸውን ቀረቤታና ስለሱ ባህሪ ያላትን አስተያየት እንዲሁም ደግሞ ልትመሰክር በመጣችው ጉዳይ ላይ ያለውን ነገር ከሷ እንሰማለን። መጀመሪያ ከስሟን ጀምር። ስምሽ ማን ልበል? ስሜ ህሊና ይባላል። እና አመሰግናለሁ። ከሱ ጋር ያለኝ ቀረቤታ እንደነገርኩ የድሮ ፍቅረኛው ነኝ እና ያው የድሮ ፍቅረኛው ልሁን እንጂ አሁን ድረስ ይረብሸኛል። በጣም መጥፎ ሰው ነው እንደነገርኩ በአብዛኛው ነግሬያለሁ። አሁን መድገም ስላለብኝ ነው እንጂ በጣም መጥፎ ሰው ነው ከምታስበው በላይ። ማለት ተፈጥሯዊ የሆነ መጥፎ ሰው አለ አይደለ? ከጊዜ ወዲህ ያልመጣ በቃ ጨካኝ ሰው፣ ለሰው ምንም ነገር የማይራራ በተለይ ደግሞ ለሴት ልጅ ማለት ነው ምንም የማይራራ ሰው ነው እና አይቺ ያየሁትን ነገር ደግሞ ዝም ማለት ስላልቻልኩኝ ነው የመጣሁት ለነግርህ ማለት ነው። ያው ስለሷ ከመንገሬ በፊት እኔንም በጣም ጓደኛሞች እያለን በፊት ያው አሁን የቀድሞ ፍቅረኛ ነው ብያለሁ። አሁን ፍቅረኛሞች አይደለንም፣ ግን በፊትም ቢሆን ፍቅረኛሞች እያለን በጣም እኔን ራሱ ይመታኝ ነበረ። ቢሆነ በቃ በአስባቡ ነበረ የሚመታኝ ማለት ነው አካሌ ጋር። እስኪ እንደው ከመሰረቱ ለመረዳት እንዴት ተገናኛችሁ ከሱ ጋር? ከሱ ጋር የተዋወቅ ነው ሱቅ ነበረኝ እኔ እና ሱቅና ይመጣ ነበር እሱ እና መጀመሪያ አካባቢ ያው አሪፍ ነበረ ግንኙነታችን፣ አሪፍ ነበረ ጸባዩም የሱም እና አሪፍ ግንኙነት ነበረን። ከዛም በኋላ ነው በቃ ፍቅረኛሞች ከሆነም በኋላ በደንብ መግባባት ከጀመርን እኔም ደግሞ ቤቱ ምናምን መሄድ ከጀመርኩኝ በኋላ ጸባዩ በጣም ተቀየረ። አንቺንም ይመታሽ ነበር ማለት ነው? አዎ ይመታኛል። ማለት በሰበብ አስባቡ የሆነ ሰበብ ካገኘ በጣም መጥፎ ስድብ ነው የሚሳደበው። በጣም ማለት ለጆሮ በቃ ለመስማት ሁላ የሚዘገነን አይነት ስድብ ይሳደባል። ከዛም በተጨማሪ ደግሞ ይማታል። በጣም ነው የሚመታኝ ማለት ነው። ከማማታት አልፎ ራሱ የሆነ ስልክ ምናምን ከተደወለልኝ የሆነ የስራ ስልክ ወንድ ምናምን ከተደወለልኝ ስልክ አንስቶ ነው የሚከሰክሰው ማለት ነው። በጣም አረመኔ ሰው ነው። በቃ አውሬ ማለት ነው። የመጨረሻ ውሳኔሽ እንዴት ሆነ? ማለቴ እንዴት ልትለያዩ ይቻላችሁ? በጣም ከበደኝ ማለት ልክ ከመታኝ ምናምን በኋላ ያው ቶሎ መቁረጥ አልፈለኩም ነበረ። ምናልባት ውስጡ የሚያስጨንቃቸው ነገሮች ወይ ደግሞ ሳይፈልግ ያመጣው ማንነት ነው ብዬ ነበረ መጀመሪያ አካባቢ የማስበው ማለት ነው። ከዛ ግን በቃ ያለውንም ነገር ስሰማ ከሰው ምናምን አረዬ ምናምን የሚባለውን ነገር ስሰማም እኔ ጋርም ደግሞ በጣም በዛብኝ። ማለት በቃ ባገኘኝ ቁጥር የሆነ ሰበብ ፈልጎ በፍቅር ከምናሳልፈው ጊዜ ይልቅ የሚመታኝ የሚሰድበኝ ምናምን ጊዜ ይበልጣል ማለት ነው። ስለዚህ ህይወቴን እፈልገዋለሁ ማለት ነገ የሆነ ነገር ቢያደርገኝ ምናምን ብዬ ስላሰብኩኝ በቃ ተለያየን ማለት ነው። እንግዲህ ከኛ ኬዝ ጋም እንዳያችሁት ነው ውድ ተመልካቾቻችን። ልጅቷን እንዳትሆን አርጓት ነው እንትን ያደረገው በቤት ሰራተኛነት የቀጠራትን ማለት ነው። ፊቷ ሙሉ ለሙሉ አበላሽቷታልና ምን ተሰማሽ የእሷን ቪዲዮ ስታዩ? በጣም የደነገጥኩት ምክንያቱም እኔ ጋርም ሊደርስ የሚችል ነገር ነበረ። ገባ በሰዓቱ ባልለየው አሁንም ድረስ ያስቸግረኛል፣ ይደውልልኛል። መንገድ ላይ ካገኘኝ ራሱ እንደዚህ በቀላሉ እንትን አይለኝም፣ በቀላሉ አይለቀኝም ምናምን ነገር ማለት ነው። አሁን ድረስ ይረብሸኛል ህይወቴ ውስጥ። አሁንም ጣልቃ እየገባ ህይወቴ እንዳልኖር እያደረገኝ ነው። እነዚህ ነገሮች ግን ሲፈጠሩ ማለቴ እንደዚህ አይነት ነገሮች ሲፈጠሩ እሷ እንደነገረችኝ የመጀመሪያ ጊዜ ሲደፍራት ፍጹም ሰክሮ ነበረ ያን ጥቃት ያደረሰባት ማለት ነው፣ የደፈራት ማለት ነውና እንደዚህ አይነት ባህሪዎች ሲያሳይ ወይ በመጠጥ ኃይል ምናምን ነው ወይስ ኖርማሊ አብራችሁ እንትን እያላችሁም እነዚህ አይነት ነገሮች ይፈጠራሉ? አይ ማለት ሲጠጣ ይብስበታል። በቃ የሚያደርገውን አያውቅም። እንዳብሾ ምናምን አለበት ሲጠጣ ምናምን። ግን ኖርማሊም እንደዚህ አይነት ሰው ነው። ኖርማሊም ክፉ ሰው ነው በጣም ማለት ነው። ምንም ያን ነገር ከማድረግ ወደኋላ አይልም። ስለሰከረ ምናምን አይደለም ማለት እንደዛም ስትሉ ምናምን ስላየውኝ ነው። እንደዚህ ስለሰከረ ምናምን ሳይሆን ማንነቱም እንደዛ ነው። በጣም ጨካኝ ሰው ነው። ሴት ጋር ከመጨከን ወደኋላ የማይል ሰው ነው ማለት ነው። እሺ በግንኙነት ምን ያህል ጊዜ ቆያችሁ አብራችሁ? አብረን 1-2 አመት ምናምን ቆይተናል። ኦኬ
እንዴት ነው 2 አመት አልከበደሽም? ያን ያህል ጊዜ አብሮ መቆየቱ እንዳልሽኝ በጣም አቢዩዝ እንደሚያደርግ ምናምን ነውና እንዴት ቻልሽው? በጣም ከባድ ነው እንደነገርኩ። ግን ምን መሰለ መጀመሪያ አካባቢ አመል አልነበረውም። ያው በእጅ ውስጥ ከሚያስገባኝ ነበር ብዬ ነው ማስበው አሁን ላይ እና በጣም መጀመሪያ አካባቢ ቢያንስ ለአንድ 6 ወር ምናምን ይጨቃጨቃል ምናምን ግን እንደዚህ መማታት ደረጃ ክፉ ነገር መሳደብ ደረጃ ምናምን አልደረሰም ነበር። ከዛም በኋላ ራሱ ማለት መምታት ምናምን ከጀመረ በኋላም በቀላሉ ተስፋ መቁረጥ አልፈለኩም። እንደነገርኩ በቃ የነገረኝ ነገር አለ። አንዳንዴ ሰላም ስንሆን ፍቅር ስንሆን የሚነግረኝ ነገር አለ ስለሱ ማለት ነው። እና ያን ነገር በቃ ምናልባት እስቲ እንደነገርኩ ቅድም ተፈጥሮ ላይ ሆን ይችላል ከጊዜ በኋላ ያመጣው ሊሆን ይችላል ምናምን ብዬ ስላሰብኩኝ ትንሽ ልታገሰው በቃ ካሁን ይለወጣል። በጣም ብዙ ነገር አድርጌያለሁ ማለት ጀርባዬ ሁላ ጠባሳ ሆኖ መቶኝ ምናምን ሰው እንዳያየው ቤተሰብ ምናምን እንዳያየው እንደገና እየሸፈንኩኝ ከዛም በኋላ ደግሞ መጥቶ ይቅርታ ሲለኝ እሺ እያልኩ እየታረኩኝ ምናምን ብዙ ጊዜ አሳልፌያለሁ እንደዛ ማለት ነው። እና ያው ከእለት ተእለት ይቀየራል ብዬ ነው በጣም ደክም ያለው። እንግዲህ አሁን አንቺ የምትይኝ ነገር በዚህ ዘመን በ21ኛው ክፍለ ዘመን ሴት ልጅ ላይ እንደዚህ አይነት ጥቃት ማድረስ ከተማ ውስጥ እየኖሩ በጣም ከባድ ነውና እንዴት ነው ይሄ ሁሉ ጥቃት እያደረሰብሽ አሁን አንቺ በምትይኝ ደረጃ ከሆነ ጀርባሽ ጠባሳ እስኪሆን ድረስ ምናምን ሁላ አፍን ያደርጉ ነገሮች አሉና ይሄ ሁሉ ነገር ሲሆን እንዴት ወደ ህግ ምናምን ለመሄድ አላሰብሽም? እንዴት ቻልሽው? አንደኛ እንደዚህ ህግ ቦታ እንዳልሄድ ያደረገኝ ነገር እንደነገርኩ መጀመሪያ ላይ በጣም አሪፍ ሰው ነበረ ከምታስበው በላይ ማለት ነው። ማለት በጣም ነበር የሚንከባከበኝ በጣም ነበር በቃ ለኔ ያለው ሪስፔክት በጣም እንትን ነበረ። ከዛም በኋላ እንደ ሲቀየር እኔ ያሰብኩት ያው እንደነገር ስለ ፋሚሊ ምናምን ይነግረኛል ምናምን ነገር ማለት ነው። እና ሁላ ጸበል ገዳም ምናምን ሁላ ይዤው ይጃቃለሁ እንሂድ ምናምን ብዬ ምናልባት ይሄ አመሉ ከለቀቀው ማለት ነው ወደ ህግ ቦታ ከመሄድ ይልቅ ምናልባት በእንደዚህ አይነት ቦታ ልቡ ከተመለሰ ብዬ እንደዚህ አይነት እርምጃም ወስጃለሁ ወደ ጸበል ምናምን ነገር ማለት ነው። ከዛም በኋላ ግን በቃ ማለት አንድ አመት ሲሞላን አንድ አመት ከምናምን እያለፈ ምናምን ሲመጣ ግን አልቻልኩም ማለት በቃ ጭራሽ የባሰ መጣ። ከዛም በፊት ያለው ይሻላል እንደነገርኩ ለ6 ወራት ምናምን ከተገናኘን 6 ወር እስኪሞላን አካባቢ በጣም አሪፍ ሰው ነበረ በጣም ማለት ነው። ከዛም በኋላ ነው ከ6 ወር በኋላ ነው እየተቀየረ መሳደብ ምናምን እየጀመረ ጭራሽ እየሰከረ ምናምን እንደውልኛል ማታ እዛው ያድራል አድሬያለሁ ምናምን ይለኛል ምናምን ነገር ማለት ነው። ከዛም በኋላ አንድ አመት በቃ እንዳልኩ ልንለያይ 2 አመት ሊሞላን አካባቢ አንድ አመት ከምናምን ሲሆነን ግን በቃ አልቻልኩም። በጣም ከባድ እየሆነ መጣ በጣም ማለት ነው። ጭራሽ ሰው መስማት ጀመረኝ አንጸብ ሲመታኝ ምናምን ቤቱ ሂጄ ምናምን ላስረዳው ስል ምናምን ሲመታኝ ምናምን ጎረቤቶቹ ይወጣሉ ምናምን ነገር ከዛ ሰውላ በቃ ተሰብስቦ ምናምን ነው የሚያስታርቀን ምናምን በሰውላ እርዳታ ነው የምወጣው ከቤት ማለት ነው። ይሄን ያህል ሆኖ ማለት ነው። የመጨረሻ ጊዜ ግንኙነታችሁ ላይ በቃ አሁን በቃኝ ብልሽ እንድትወስኝ ያደረገሽ ምን ነበረ ታዲያ? ምን መሰለ የሆነ ጊዜ ተጣልተን ነበር የዛን ሰሞን ተጣላን ምናምንና ደወለልኝና ቤት ፈልግሻለሁ ምናምን ነገር አለኝ ማለት እሺ ምናምን ነገር ብዬ ሂጄ ከዛ መጨቃጨቅ ምናምን ጀመርን እና እንደ በፊቱ ነው ማለት በፊት ላይ ምን ጨቃጨቃለን ወይ ይመታኛል ምናምን ነገር ወይ አልቅሼ ምናምን ወጣለሁ ምናምን። የዛን ሰዓት ግን ስለት አነሳ ማለት ነው የዛን ቀን። ከዛ በቃ ስጮህ ዘላ ጎረቤቱ ምናምን ገባች። ከዛ በሷ ምክንያት ነው የተረፍኩት ማለት ነው። ስለት አንስቶ አስበው ያኔ እሷ ባትገባ ኖሮ እስካሁን የኔም ህይወት ወይ ሞት ነበር ወይ ደግሞ እንደ ልጅቷ ነበር ሆኖ ማለት ነው። ከዛም በኋላ አሁን አንቺ የምትይኝ ጎረቤቷ እንግዲህ የመጨረሻ ጊዜ ልጅቷም ዘይቱ ከተደፋባት በኋላ ምናምን ማንኛውንም ሕክምና ሳታገኝ ለቀናት ከቆየች በኋላ በሷ አማካኝነት ነው ለሷ አይደረስንላትና በጣም የሚያሳዝን እንትን ነው። በዚህ አጋጣሚ እጅግ በጣም ልናመሰግናት እንወዳለን። በፕሮግራማችን ተከታታይ ስም በጣም እናመሰግናለን። ምክንያቱም ያለሷ እርዳታ በቃ ከዚህም የከፋ ነገር ሀፕል ሊያደርግ ይችል ነበርና በዚህ አጋጣሚ ልናመሰግናት እንወዳለን። በጣም የኔንም ህይወት ተተረፈችልኝ እሷ ነች። እንደነገርኩ ስለት ይዞ ነበር ቃሊው ጋር ነበር የዛን ሰዓት ማለት ነው። ወይ ደግሞ አካሊ ጋር የሆነ ነገር ሊያደርስ ነበር። በቃ ከቁጥጥር ውጭ ነው ማለት ነው የሚሆነው እንትን ሲል ጭራሽ የሰውነት ባህሪ ማያሳይም ከሰው ከኔ ጋር ሲጣላብሶ እንደው ከኔ ጋር ብቻ ነው ወይስ ከሌላ ከኖርማል ከጓደኞቹ ጋርም እንደዛ ምናምን ብያስባለሁ ማለት ነው። ግን ከኔ ጋር ሲሆን ደግሞ ይብሳል እና በቃ ቢላ ምናምን ነገር ስለት እንትን ሲያነሳብኝ ጮኩኝ ማለት ነው። እና አጋጣሚ እሷ ነበረች
ከዛ ዘላ ገባች ምናምን ያዘችው ምናምን ነገር እኔ ሩጬ ወጣሁኝ ማለት ነው። ከዛም በኋላ በቃ መቁረጥ እንዳለብኝ ከዚህ በኋላ በምንም እንዳያገኝ ሲሜንም ቀየርኩት። ፋሚሊ ጋር እንደነገር ብቻ ነበር በዛ ሰዓት የምኖረው ፋሚሊ ጋር ምናምን ሄድኩኝ። በቃ ካይኑ ጠፋውኝ ማለት ነው። አሁን ነው ተመልሼ ወደዛ አካባቢ አንዳ ያገኘኛል ያልኩ አሁን አንዳንዴ ወደዛ አካባቢ ስራ ምናምን ልሰራ ስመጣ ምናምን ነው እንጂ የሚያገኘኝ እድል ትንሽ ነው። ከዛም በኋላ በቃ ራሴን ከሱ ለማጥፋት አሰብኩኝ ማለት ነው። ወደ እሱ ቤት መሄዳችን አይቀርምኛምና ከሙሉ ክሩ ጋር ያለውን እንትን ከጀርባ ሙሉ ክሩ እየተዘጋጀበት ያለበት ሁኔታ ነው ያለው። ፖሊሶችም ከጎናችን ናቸው። በዚህ አጋጣሚ በጣም ልናመሰግናቸው እንወዳለንና በአንዳንድ ነገሮች ላይ ምስክር በመሆንና አንዳንድ ነገሮች ላይ እርዳታሽ ያስፈልገናልና እንዴት ነው ልትረጂን ትችያለሽ? ማለት በመልኩ ነው ፊት ለፊት ከሱ ጋር ባገናኝሽ ምክንያቱም ያለውን ነገር ከዚህ ቀደም በነበረው ቪዲዮ ላይ እንደተመለከትሽው ጉዳዩን ተቀብሎት አይደለም መብቱ እንደሆነ ነው እንትን የሚያደርገው እንትን አይደለምና ፊት ለፊት ባገናኝሽና ስላለው ነገር ቀጥታ እንድትናገሪ ማለት ነው። እውነት ለመናገር እኔ ከሱ ጋር መገናኘት ማለት ከባድ ነው። አይኑ በጣም ይከብዳል። ግን ምንድነው ምን መሰለሽ እኛ የራሳችን እንትን የጥበቃ እንትን አለን ፕሮቴክት እናደርግሻለን። እሱም ያው ከዚህ በኋላ በዚህ ሁኔታ አይቀጥልም እንደፈለገ የሆነ ገብቶሻል። በህግ ነው ቀጥታ ጉዳዩን ምን ይዘው። ስለዚህ ችግር የለም ይሄንን እኛን ኃላፊነት የምንወስደውና እሺ እንደዚህ ካልክ ማለት እሷን ማግኘት ከሆነ ሁለታችን አንድ ላይ እሱ በህግ እንዲቀጣ ማድረግ የምንችል ከሆነ እኔ ደስ ይለኛል። ምክንያቱም ከዚህ በኋላም ደግሞ እኛ ብንተው ልጅቷ እንደዚህ አርጋለች እኔም እንደዚህ አርጎኛል ብለን የምናልፈው ነገር ከሆነ ነገም ደግሞ ሶስተኛ ሰው እንደማያጠቃ በምንም እርግጠኛ አይደለንም እና ከዚህ በፊትም ደግሞ ያው አናቅም እንጂኛ የሆነ ሰው የጉዳው ሰው ይኖራል። ስለዚህ ከዚህ በኋላ እንዲያበቃ ነው የምፈልገው የሱ ነገር ማለት ነው። አዎ ልክ ነሽ። እንግዲህ ምንድነው ከሱም በተጨማሪ ባንቺ አስቆመሽው ቢሆን ኖሮ አንቺ ላይ አካላዊ ጥቃት ሲደርስብሽ ወደ ህግ ቦታ ሄደሽ ቢሆን ኖሮ ሁለተኛ ሰው እሷ ጋር አይደርስም ነበር። አሁን ደግሞ በሷም ካልቆመ እንዳልሽው ወደ ሶስተኛ ሰው ደግሞ መሄድ ነውና ሁሉም ሰው የራሱ ኃላፊነት አለው። በእያንዳንዱ ጉዳይ ላይ ሁሉም ሰው ኃላፊነት አለበት። ማንንም ሰው ጎጂ ማንንም ተጎጂ ሆኖ እንደ መብቱ ሊኖር አይገባምና ይሄንን ኃላፊነታችንን መወጣት ስላለብን ነው እኛም እንደ ሰው እንደ እንትን ማለት ነው። እሺ በጣም ደስ ይለኛል። በቃ ስለዚህ በህግ የሚቀጣ ከሆነ ማለት እንዳልከው በእናንተ እንትን ከሆነ ያው በእናንተ ታማምኝ ነው እንደዚህ የምለው። ምክንያቱም ነገ ላይ ቢለቀቅ ምናምን እኔ ህይወቴ ምን እንደሚሆን አውቃለሁ እንደዚህ ተናግሬ ማለት ነው። ግን በእናንተ እርግጠኛ ስለሆንኩኝ ደስ ይለኛል። በቃ ስለዚህ በቅድሚያ እንግዲህ ከሷ ጋር ላገናኝሽና ብቻዋን እንዳልሆነች እንዲሰማት ከሷ ጋር አገናኝቼሽ ሄደን እንጠይቃትና እኛ ጋር ነች ያለችው እሷን አውርተናት ከዛ ይዘናቸው ተያይዘን እንሂድና እሱን እኔ ቀድሜ ያናግረዋለሁ ባለው ነገር ከዛ ስታስፈልጊ እናስገባሻለን ማለት ነውና እንትን ትያለሽ። እሺ ውድ ተመልካቾቻችን ቀጥታ ወደዛ እንሄዳለን። እኛ ተከታተሉን። እሺ የጊዜ ማረፊያችን ሊዲያ እንዴት ነሽ? ሰላም ነው? እንደዚህ አርጓት ነው? አይዞሽ ሰላም ነው? አስደነገጥንሻ? እንዴት ነሽ? ሰላም ነው? እንዴት ነሽ? እንደዚህ ያረጋሽ አይደል? ይሄ አረመኔ እሷ ሊና ትባላለች። የሱ የቀድሞ ፍቅረኛ ነችና ቪዲዮሽን አይታ በጣም ስላዘነች በአንዳንድ ነገር ጉዳይ ላይ ማገዝ ከቻለች ለማገዝ ነው የመጣችውና ተጠበቅኩ ነበር። በጣም ተጎድታለች። ቪዲዮ እኮ እኛ በቃ በብለር በምን እንትን ስለምንል በአካል በጣም ነው የሚጋነነውና በጣም ነው የምታሳዝነው። አይዞሽ እንግዲህ ቀደም ብላ ሕክምና ባለማግኘቷ ነው እንደዚህ የሆነችውና አይዞሽ እንግዲህ ቁጭ በያ ነይ ቁጭ። እንዴት ነው እየተሻለሽ ነው? ስሜት አለው። እግዚአብሔር ይመስገን የተሻለኝ ነው። በጣም ነው የማመሰግነው ላደረጋችሁልኝ ነገር ነው። አይዞሽ እግዚአብሔር ይማርሻው ነው። አይዞሽ አይዞሽ ለተባደርሱልኝ ኖሮ ወይኔ መጨረሻ እንደምንችል ከባድ ነበር። አይዞሽ አሁን እንዴት ነው አዩሽ? ዛሬ መታየችሽ ዶክተር ነጃት የዙላይ ግል ዶክተር ትመጣ ነበር ዛሬና መታ እንትን አለችሽ? አዎ አይተኝ ሄደች። ኦኬ
አሁን እየተሻለኝ ነው። አይዞሽ ገና አሁንም ይሻልሻል። እሺ ምንም ፍራቻ ምንተንም እንዳይልሽ እሱንም አሁን ዛሬ ነው በቃ ለህግ ነው የምናቀርበው። ምንም እንትን እንዳትይ። በጣም ከባድ ነው። እንደዚህ ደግሞ ባካል ምናምን ስታስረው በጣም ነው የሚከብድ፣ ይዘገንናል። በጣም ዘግናኝ ነው። እንግዲህ ይሄ ሁሉ ነገር የሆነው ምንድነው ከጉዳቱ ከደረሰ በኋላም በጊዜ ህክምና ባለማግኘቷ ነውና አሁን የሚሻላት ይመስለኛል ከእግዚአብሔር ጋር። እናንተን ጣላላት እናንተ ባትኖሩ ደግሞ ህይወታም ነበር የሚጠፋው። እንግዲህ ከእግዚአብሔር ጋር አሁን እየተሻላት ነው። ትንሽ ታዲያ ስሜት አለው ትንሽ ያማል አይደለም? እኔ ምን ማለት እንዳለብኝ ራሱ አላውቅም። ጥያቄ ራሱ እንደምጠይቅ ልክ ነሽ። ፋሻው ሲቀየር ምናምን በጣም ነው የሚያማው። በጣም ቁስሉ የከፋ ነው። ትንሽ ከባድ ነው። ዴታ ደግሞ ቀን በቀን ነው መቀየር ያለበት። በጣም ከባድ ነው። ታውቂያለሽ ስሜቱ ፊት ላይ ደግሞ ፊታችን ለስስና አይችልም። ትንሽ ከባድ ነው ስሜቱ። ማለት የሚሆነው በሰዓቱ ህክምና ስላላገኘ ነው። ቆልፎብኝ ነው የወጣው። ያደረገው ነገር ሳይንስ ወደ ህክምና ቦታ እንኳን ሊወስደኝ ፈቃደኛ አልነበረም። በጣም አረመኔ ሰው ነው። በጣም ሰው ልጅ በዚህ ልክ እንዴት ይከፋል? ሰው ፊትም ያክል ነገር ዘይት ደፍት ሰውም እኮ የሚባል አይደለም ማለት አረመኔ ሰው ነው ሳይሆን ይሄ እንደዚህ እንደ ሰው የሚቆጠር አይነት ሰው አይደለም። ከባድ ነው እንግዲህ ጭካኔ ይጨክናል። በጣም ከባድ ነው። በጣም ከባድ ነው። የመጀመሪያ ቀን አይተሻት ቢሆን ደግሞ በጣም ነበር የሚያስደነግጠው። ይሄ ትሪትመንቱ ሳይደረግ በፊት በጣም ከባድ ነበርና እንግዲህ እግዚአብሔር ይማርሽ። አይዞሽ እሺ አይዞሽ ሁሉም ነገር ያልፋል ማለት እሱም ደግሞ እንደዚህ እንደሆነ አይቀርም። ሰው እንደበደለ ሰው እንደዚህ እንዳረጋ አይቀርም። ገባሽ አይደለ? እኔም የመጣሁት አሁን እስካሁን ተደብቄ ነበር። እሱን ፈርቼ ነበር፣ ሸሽቼ ነበር። ከዚህ በኋላ ግን አብረን እሱን በህግ እንዲቀጣ እናደርገዋለን። እሺ አይዞሽ በርቺ። ቀጣይ እንግዲህ ወደዛ ነው አሁን የምንሄደው። እሱንም ቀጥታ ሄደን እናናገረዋለን። ሁሉን ነገር ከህግ ጋር በተገናኘ ያለውን ነገር ጨርሰናል። ማዘዣም ወጥቶበታል፣ የእስር ማዘዣ። ቀጥታ ነው ሄደን እንትን የምንለውና ግን በካሜራ ሁሉን ነገር እየያዝን ስለሆነ ካሜራማናችንም አብሮን ነው የሚሆነውና እንዴት ነው አንቺ መንቀሳቀስ ትችያለሽ? አሁን ያለሽበት ሁኔታ ምን ይመስላል? ወደሱ ጋር መሄድ ትችያለሽ? ማለት ከባለፈው ተሽሎኛል። ምንም አይልም፣ ማገገም ላይ ነኝ። አሁን እንዳልኩ ጧት ላይ ነው ፋሻውም የተቀየረልኝና መሄድም አለብኝ። ዝም ሊባል አይገባም። እሄዳለሁ። እንግዲህ ቅድም እንደገለጽ ነው ካንቺ ጋርና ካንቺ ጋር የተፈጠረውን ነገር እሷም ላይ በነገራችን ላይ የተወሰነ ጉዳት አድርሶባት ነበር ሲለያዩና ባንቺ እንዲቆም ተደርጎ ቢሆን ኖሮ ይሄ ሁሉ ነገር አይፈጠርም። ምናልባት ሁለተኛው ሰው ላይ ጎዳ ይችላል። አሁን ደግሞ በሷም ማቆም ከቻልን ሶስተኛ ሰው እንዳይጎዳ ማድረግ ነውና እንዳያችሁት ነው ቪዲዮ ላይም ከዚህ ቀደም እንዳይሹ ነው። በጣም ነው የሚፈነጨው። በማን አለብኝነት ነው የሚናገርበት ነገር ሁላ ምናምን ቁጣው ያናዳል ራሱና ስለዚህ አብረውን ፖሊሶችም ምናምን ይኖራሉ። ወደዛ ቀጥታ እንሂድና እንደምንም በርቺና ያው ይሄን ነገር ለማስፈጸም በርቺ እንደምንም ያው ህመም ላይ ነሽ ምናምን ግን ደግሞ በርትተን ደግሞ ይሄን ነገር ከዳር ማድረስ አለብን። ገባሽ? አረ ችግር የለውም እነሳለሁ ሄዳለሁ። እንዴ ለዚህ ነገርም እንዴት ይሆናል? ያደረገውን ነገር እንደምታዩት ነው። ስለዚህ መቀጣት አለበት። ስለዚህ ነገር ደግሞ ግዴታ መሄድ አለብኝ። ሄዳለሁ። አይዞሽ እንግዲህ በርታ በይና ተነሽና ለባብሺ። አብረውን ፖሊሶች ይኖራሉ። ምንም እንዳትሰጉ። እኛም አለን፣ የኛ ልጆችም አሉ ምናምን ክሩ ሙሉ ነውና ወደዛው እንሂድ እንግዲህ። ሹዲ ተመልካቾቻችን እንደምታዩት እንግዲህ ከሱ ጋር ለሁለተኛ ጊዜ ተገናኝተናል። ከዚህ ቀደም ስንገናኝ የነበረው ሁኔታ ጥሩ አልነበረም። እኛም ነገሩን ለማስተካከል ሞክረን የህግ አካላትን ጨምረን እንዲሁም የመጥሪያ ወረቀት ይዘን ቦታው ላይ ድጋሚ እንድንገኝ ተገደናል ማለት ነው። በዚህ ሁኔታ ነው ከሱ ጋር አሁን እያወራን ያለ ነው። እንዳያችሁት እናንተም እጅግ በጣም በኃይል ነበር፣ አግሬሲቭሊ ነበር ከኔ ጋር እንትን ሲል የነበረውና እንደው ምን ተሰማክ? ምንድነው እንደዚህ
ኮንፊደንስ የሰጠ በዚህ መልኩ ሰውን ሁሉ እንድታናገርና በዚህ መልኩ ሰውን ትሪት እንድታረክ ምንድነው እንደዚህ በራስ መተማመን እንደዚህ ያደረገው? እንደው ልገልጽልኝ የምችለው ነገር ካለ ወደ መጣበት ጉዳይ ብገባሻል ነው ወይስ አሁንም የመጣውበት ጉዳይ አንዱ ይሄ ነው። አንድ ነገር ልንገር አይደለ እኔ ተከበርኩ እኔ አርቲስት ነኝ አይደለ ህዝብ ሁሉ የሚያቀኝ በማይሆን ነገር ወንጀላችሁ እንደዚህ ያደርጋል መጥሪያ አምጥተህ ምናምን ነገር ለዛ ነው ያስገባው ህግ ስለማከብ ህጋዊ ሰው ስለሆንኩ ማለት ነው። አሁንም የፈለከውን ነገር አውራና ብንጨርስ አይሻልም? ችግር የለም መጨረሱን እንጨርሳለን። ይኸውልህ አሁን እንዴት መሰለክ አንተ የራስህን መብት በመጠይቀው ልክ በተመሳሳይ ሰዓት ደግሞ ሌላ ሰውም የራሱን መብት የመጠየቅ መብት አለው። ገብቶሃል? እቺ ልጅ መብቷን ነው እየጠየቀች ያለችው። እኛ ጋርም የመጣችው መብቷን ተጠቅማ ነው። ገብቶሃል? ህግ ጋርም ሄደን ክስ መስርተን አንተ ጋር የመጣንበት ምክንያት መብቷ ስለሆነ ነው። አንተ ማንም ልትሆን አትችልም፣ ከህግ በላይ ልትሆን አትችልም። እሺ አሁን ምን አርክ ነው የምትሉ? ህሊናን ታውቃታለህ? ማናት ህሊና? ህሊናን አታውቃትም? እንግዲህ እንዳያችሁት ነው ወደ ተመልካቾቻችን ህሊናን አላውቃትም እያለ ነው። ስለዚህ ባስገባት ቀር አይልህም። ለምንድን ነው ማናት ህሊና? ሲጀመር ይኸውልህ አሁን ስገቡ ያዩት አንተና የህግ አካላቶች ናቸው አይደለ? ካሜራም ሊያዝ በቃ መያዝ አለበት ግዴታ ነው ምናምን ሰላኬን ያስገባው ደግሞ ሌላ ተጨማሪ ሰው እኔ ላይ ለሰራው ጥፋት ተገቢውን እንትን ማግኘት ተገቢውን ማግኘት ስላለብን ማስረጃማ አለኝ። በቤት ሰራተኛነት የቀጠርካትን ሴት ደፍረ አስረግዘ በምን ታውቃለህ እንደቀጠርኳት ማስረጃ አለ? ግቢ ያልካት ነበረ። ምንድነው የፈለከው? ካንተ ቤት የተገኘችው ልጅ ለቀናት ህክምና ሳታገኝ የደፋባት ዘይት ጉዳት አድርሶባት ሁሉም ነገር የሚታይ ነው። ምንድነው የፈለከው? ከኔ ስሜ ማጥፋት ነው የፈለከው? ስሜን ማጥፋት አይደለም በተገቢው ምንድነው ገንዘብ የምትለኝ? እና ምንድነው የፈለከው? ምንድነው ገንዘብ የምትለኝ? እና ያለ ማስረጃ እንዴት ነው የምከሰኝ አንተ? በማስረጃ ነው። ከቤት ያገኘዋት ልጅ ነች እቺ ልጅ። ዘይት የደፋባት ከቤት ያገኘዋት ልጅ ነች። ይኸውልህ ዘይት ስደፋ ማስረጃ አለ ወይ? ለሱ ችግር የለውም። ሁሉም ነገር በማስረጃ ይቀርብባል። ስሜን ለማጥፋት አይደለም። ሁሉም ሰው ማንም ሰው ከማንም በላይ አይደለም። ሁሉም ሰው እኩል ነው የሚለውን ነገር እንድታቅ ስለምፈልግ ነው አሁን ይሄን ነገር እያወራን ነው እንጂ ሌላውን ነገር ህግ ነው የሚፈታው። ሀገሬን ባገለገልኩኝ እንዲህ ነው ሀገር የምታገለግለው? ይሄ ነው የሚገባው ይላል። እንዲህ ነው ሀገር የምታገለግለው? እና እንዴት ላገልግል? ይሄው ቀን ከሊት ነው የምሰራው። እሺ ህሊናን ጥራልኝ አንዴ አስገባልኝ ህሊና። ህሊና አንተ አውሪ ተረጋጋ። ልቀቀኝ! ምን ይመጣሽ አንቺ ነሽ ለካለ ይበቃል። አንተ ውሻ አውሪ! አንቺ ነሽ ልቀቀኝ! እንድመታው ልቀቀኝ! ልቀቀኝ! ተረጋጋ! አንተ ውሻ አውሪ! ተረጋጊ! ልጅ ተነስ! ልጅ እንደደረከት ለኔ በቃ ብሎ ነው። ተረጋጊ! መፍትሄ አመጣ። ተረጋጊ! መፍትሄ አመጣ። ዞር በል! ተረጋጊ! መፍትሄ አመጣ። ይሄ መፍትሄ አመጣ። ተረጋጊ! ሰምተሽኛል አይደለ? መቼም አለቅሽ። ምን አባን እንሰማ አንተ ተረጋጊ! አባን እንሰማ። ወይኔ በተከበርኩበት ሀገር አንተ ልጅ ያዋራኝ ጀመር ክብር አለ። ስለ ክብር እንዴት አንተ ቤት ታመጣታለህ? ለሷ ሰማሽ? ሰማኝ አይደል? ለሷ ተረጋጊ! ለምን አባቤት ነው ያለ? ገና እስር ቤት ትጎራጎራለህ። እሺ ቤት ይላል እንዴ? የምን አባቤት ነው ያለ? የምን እስር ቤት ነው? የምን እስር ቤት ነው? ለሷ ብዬ ነው ሻው ዝም ያልኩ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናል። እንግዲህ በዚህ ዘመን እንደዚህ አይነት እንትን ተገቢ አይደለም። ህሊና አንቺም ተረጋጊና አንተም ተረጋግተህ በንግግር በማመን እንትን ማለት ነው የሚሻለው። ምክንያቱም በዚህ ዘመን እንደዚህ አይነት ጸብና እንትን በተለይ ደግሞ እንደዚህ ትላልቅ ሰዎች ቆመው ልክ አይደለምና ተረጋግታችሁ እንትን ማለት ነው ያለባችሁ። አናዱኝ እኮ ነው ማለት ጭራሽ ደግሞ ከሱም ብሶ እንደዚህ ሊገለገል ምናምን አይገባውም። በጥፋቱ ማመን ነው ያለበት አይደል? ጭራሽ አንገቱን መድፋት ሲገባው እንደዚህ ምናምን መሆኑ አስፈላጊ አይደለም። እሱ ነገር ነው ስሜት ያደረገኝ። ልጅቷን እንዴት እንዳደረጋት ታውቃለህ። እኔም ደግሞ ምን ያህል ነገር እንዳደረገኝ ሁሉም ነገር ነግሬያለሁ አይደል? ስለዚህ ሲያየኝ ማሸማቀቅ ማፈር ሲገባው ጭራሽ ደግሞ ሊማታ መነሳቱ ነው ያናደደኝ። እኔ እናንተን ሳላከብር ቀርቼ ምናምን ነገር አይደለም። አዎ ነገሩ ስሜታዊ ይገባኝ እንዴ ያረጋል ይገባኛል። ምንም ማያፈርሰው ነው። አሁንም
ተረጋግታ አይደለም እንትን እያልከን ያለውና እንዴት ነው አሁን አንተ በዚህ ከነሱ እኩል አስቀምጠኸኝ እንዴት ነው ተረጋግታ አውራኝ የምትል? ኦኬ ተለይተ መቀመጥ እንዳለብን ነው የምታስበው? አዎ እንዴት ከነዚህ እኩል አስቀምጠኸኝ እኔን ተረጋግታ አውራ ምን ብለህ ምን ማለት ነው? ሲጀመር እኮ አንተ ሲጀምር ራስን ከሰው በላይ አድርገህ ነው የምታስበው? አዎ ጥሩ ከሰው ጉዳዩ በህግ የሚያዝ ይሆናል። ይሄ እያንዳንዱ ድርጊት ከሰው እኩል የምትመደብ አይነት ሰው ራሱ አይደለም። ምንድነው ማርፎ ባላ ለምንድነው የምታርፈው? አንቺ ያደረግሽውን ነገር ረስተሽው ነው ያደረግሽውን ነገር ምን አደረኩሽ? ተናገራ። አንቺ እኮ ገንዘቤን እንዲህ እኮ ነው ጭራሽ እንደ ላምኮን አልበሽኝ ሄድሽው እኮ ማለት ጭራሽ እኔ አንተን ገንዘብ ያለብኩ አዎ በትክክል አንቺ ገርማር ቅድም ሱቅ አለ ምናምን ብያለሁ አይደለ? ከሱቅ የራሱ ሱቅ ያንስጂ ብር ተበድሬለታለሁ። አረ ዝም በይ አንቺ ብር ራሱ እስካሁን አልከፈለኝም። ዝም በይ በኔ ብር እኮ ነው ሱቅ ራሱ የተደራጀው እኮ። ዝም በል የታቀኛለህ ጀመር ሱቅ እያለኝ አንተ ታውቃለህ? ከዛም በፊት አንተን ከማወቅ በፊት ነው ሱቅ ነበር ነግሬያለሁ አይደለ? ከዛም ብርሽ ነው ያወራሽ ያለው ሰምሽ አይደለ? እቤቴ ድረስ እሺ ተረጋጉና ተራ በተራ ለማውራት ሞክሩ። እየከሰሽኝ ነው እያወራሽ ያለሽው አይደለ? እኔ በጣም ተረጋግቼ ነው እያወራሽ ያለው። ጉድህን ዝም ብዬልሃለሁ። ከዚህ በኋላ ግን ምንም ነገር ዝም አይደለም። እሺ ምን ይፈጠ ገንዘብ ፈልገሽ ነው? የኔን ገንዘብ ስጠኝ በቃ። እንደውም ገንዘቤን የምፈልጋለሁ። ያንቺን ገንዘቤን ነው የምፈልገው ገባ አይደለ? አልሰጥሽም። አላቅሽም። ሲጀመር ማነሽ አንቺ? ማነሽ አንቺ? ስለዚህ ብሬን ነው የምፈልገው። ሰማኛል። እስካሁን ዝም ብዬልሃለሁ ጉድህን ማለት ነው። እስካሁን ይመታኛል ምናምን ያልኩህ አይደለ? ብሬን እንደወሰደብኝ አልነገርኩም እስካሁን ማለት ነው። ስለዚህ አሁን ግን ብሬንም ሱቄን ለዘጋ የቻልኩት ማነሽ? ይኸውልህ አንዴ እየተደማመጥን እናድርገው። እሺ ቆይ አባ አንዴ ላውራት። አንዴ ማነሽ አንቺ? ማን ታውቂኛለሽ? እየሰማኸኝ ነው? ከዚህ ቀደም አላውቃትም ብለኛለችኝ ሴት። ይኸውልህ ሰምተኛና አስመታኝ እቤቴ ድረስ። ማንንም የመታ የለም። አንተ ነህ ልትሰነዝር የሞከርከው። ትረጋጋ እንደሆን ተረጋግታ አዳምጠኝ። ምን ነው የምትለኝ? እያወራሁ ስርዓትን ይዘህ ታወራለህ። እያወራሁ አይደለም እኮ ስርዓትን ይዘህ ምን አድርገህ ነው